የራስ ውብነህ ተሰማ አሞራው ውብነህ በሁለተኛው የፋሽስት ኢጣሊያ ወረራ ወቅት የአርበኝነት ዘመን ታሪክ። አሞራው ውብነህ በመባል የሚታወቁት ራስ ውብነህ ተሰማ ከ1928 እስከ 1933 ዓ.ም ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት በምዕራብ የገምድር ግዛት በተደረገው የጸረ ፋሽስት ትግል ግንባር ቀደም መሪ ነበሩ። ከሱዳን ጋር በሚያዋስነው ቆላማ አካባቢ የአርማጭሆ አውራጃ ተወላጅ የሆኑት ውብነህ ተሰማ በ16 ዓመታቸው ከበርካታ ሽፍቶች አመራሮች ጋር አንዱ በመሆን ትግላቸውን ጀመሩ። በልጅነታቸው የአባታቸውን ጠመንጃ በመያዝ አደን ያድኑ እንደነበር ልጃቸውና የልጅ ልጃቸው ይናገራሉ። ፋሽስት ኢጣሊያ በወረረበት ወቅት ውብነህ ተሰማ ተልእኮውን ከሽፍትነት ወደ አርበኝነት ደረጃ ከፍ በማድረግ ወራሪውን ፋሽስት ባገኟቸው ቦታዎች ሁሉ ማጥቃትን ተያያዙት። ራስ ውብነህ ተሰማ አገርንና ወገንን የሚወዱ ታሪክን የሚያስተምሩና ከአገር የሚበልጥብኝ ነገር የለም በማለት ራሳቸውን ያሳመኑና ጸሎተኛም እንደነበሩ የልጅ ልጃቸው ገብርኤል አድማሱ ይናገራሉ። ውብነህ ተሰማ ባለቤታቸውን ጨምሮ ቁጥራቸው ከጊዜ ወደ ጊዜ እያደገ የመጣው የአርበኞች ቡድን በምስራቅ ሱዳንና በምዕራብ ኢትዮጵያ መካከል በነጻነት በመጓዝና በድንበር አካባቢ ካሉ ታዋቂ ሰዎች ጋር የጠበቀ ግንኙነት ስለፈጠሩ ፋሽስት ኢጣሊያ የገምድርን አረጋግቶ ለመቆጣጠር በፍጹም አልቻለም። ራስ ውብነህ በተለያዩ ጊዜያት በሌሎች አርበኞች ግንባር እንደተገለጸው ሁሉ ጠላትን በመፋለምና በኢትዮጵያ ዙፋን ላይ ተቀናቃኝ ናቸው በሚባሉት ላይ ጸረ ተቃውሞ ትግል በመምራት ለንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ በነበራቸው ጽኑ የግል ታማኝነት ጎልተው ታይተዋል። ምንም እንኳን ከኢጣሊያ ጋር ሲፋለሙ በአንድ ወገን የራስነት የማዕረግ ስም ቢይዙም ቅሉ ንጉሠ ነገሥቱ ኃይለ ሥላሴ ግን የደጃዝማችነትን ማዕረግ ያረጋገጡላቸው በ1933 ዓ.ም ነበር። ራስ ውብነህ ባመኑበት ነገር ንጉሠ ነገሥቱን ጨምሮ ፊት ለፊት ከመናገር የማይቆጠቡና የማይፈሩ ደፋር ተናጋሪ ነበሩ። ምንም እንኳን ይህ ድፍረት የተሞላበት ንግግራቸው ለተወሰነ ጊዜ ለቁም እስር ቢዳረጋቸውም ቅሉ ንጉሠ ነገሥቱ ግን ለራስ ውብነህ ከፍተኛ ፍቅር ስለነበራቸው ምክራቸውን ከፍ አድርገው ይመለከቱት እንደነበረ ይነገራል። ኢትዮጵያ በፋሽስት የኢጣሊያ አገዛዝ ትማቀቅ በነበረበት ዘመን የኢትዮጵያ ጀግና የቁርጥ ቀን ልጅ በመሆን ባስመሰከሩትና ለንጉሠ ነገሥቱም ጽኑ የግል ታማኝ አርበኛ የሆኑትን ራስ ውብነህን ማሰር አሳፋሪ በደል እንደመፈጸም የሚቆጠር ተግባር መሆኑን የታሪክ ጸሐፊዎች ሳይዘግቡት አላለፉም። በሱዳን ገዳሪፍ የተወለዱት የራስ አሞራው ውብነህ ልጅ ወይዘሮ ኢትዮጵያ ውብነህ ራስ አሞራው ውብነህ በጎንደር፣ በምጽዋ፣ በአዲስ አበባና በተለያዩ ቦታዎች የተዘዋወሩ የአርበኝነት ተግባር ማከናወናቸውን ይናገራሉ። በአቡነ መልከ ጼዴቅ መቃብር ጽሑፍ ላይ እንደተገለጸው አሞራው ውብነህ የምድር አርበኛ ብቻ ሳይሆኑ የሰማይ አርበኛ ጭምር እንደነበሩና ከነጻነት በኋላ እንግሊዞች ጎንደር ገብተው የራሳቸውን ሰንደቅ ዓላማ ሲሰቅሉ የተመለከቱት ራስ አሞራው ውብነህ በአገሬ ላይ የውጭ ሀገር ሰንደቅ ዓላማ አይሰቀልም በማለት እንግሊዞችን አስገድደው የእነርሱ ሰንደቅ ዓላማ ወርዶ በምትኩ የኢትዮጵያ ሰንደቅ ዓላማ እንዲሰቀል ማድረጋቸውን ሱዳን ገዳሪፍ የተወለዱት ልጃቸው ወይዘሮ ኢትዮጵያ ውብነህ ያስረዳሉ።
ጀግናው አገር ወዳድ አርበኛ ራስ አሞራ ውብነህ ከጥቂት ዓመታት ቆይታ በኋላ ከዚህ ዓለም በሞት ተለይተዋል። አስከሬናቸውም አዲስ አበባ በሚገኘው የታላላቅ አርበኞች አጽም ባረፈበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በክብር እንዲያርፍ ተደርጓል።